እንዴት ናችሁ? አጠር ያለች የእግዚአብሔር ቃል አብረን እንካፈላለን። ሰበር ነው የደረሰኝና እንደው ልቤ ውስጥ ያለውን ሀሳብ እንድንካፈል ብዬ ነው በዚህ የቆምኩት። ጌታ ይባርክሽ። ኢት ዋዝ ወንደርፉል። በጣም ደስ ብሎኛል። እግዚአብሔር ይባርክሽ። ከዳንኤል መጽሐፍ ምዕራፍ 1 ላይ ያለን አንድ ሀሳብ አብረን እንድንካፈል ነው። እግዚአብሔር በልቤ ያስቀመጠውን ሀሳብ በልቤ ውስጥ ያለውን ቅድም ሲነግረኝ ወደ ልቤ የመጣውን ይህንን የእግዚአብሔርን ቃል እንድንካፈል ስለፈለግኩ ነው። ምዕራፍ 1 ከቁጥር 5 ጀምሮ ያለውን አነበዋለሁ። ንጉሱም ይሄ ሀሳብ ከላይ ጀምሮ ስንመለከት እስራኤላውያን ተማርከው ወደ ባቢሎን ከገቡ በኋላ ስላሉ ወጣቶች ተማርከው ከምርኮኞች መካከል ስለተመረጡ ሰዎች ነው የሚናገረውና ንጉሱ 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሱ ፊት ይቆሙ ዘንድ ከንጉሱ መብል ከሚጠጣውም ጠጅ በየዕለቱ ድርጓቸውን አዘዘላቸው። ከነዚህም መካከል የይሁዳ ልጆች ዳንኤል፣ አናንያ፣ ሚሳኤልና አዛሪያ ነበሩ። የጃንደረቦቹም አለቃ ስም አወጣላቸው። ዳንኤልንም ብልጣሶር፣ አናንያንም ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛሪያንም አብድናጎ ብሎ ጠራቸው። ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስና ምሕረት ሰጠው። የጃንደረቦቹም አለቃ ዳንኤልን መብሉንና መጠጡን ያዘዘላችሁን ጌታዬን ንጉሱን እፈራለሁ። በዕድሜ እንደናንተ ካሉ ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሱ ዘንድ በራሴ ታስፈርዱብኛላችሁ አለው። ዳንኤልም የጃንደረቦቹን አለቃ በዳንኤልና በአናንያ በሚሳኤልና በአዛሪያ ላይ የሾመውን ሜልዳርን እኛን ባሪያዎችህን 10 ቀን ያህል ትፈትነን ዘንድ እለምንሃለሁ። የምንበላውንም ጥራጥሬ የምንጠጣውንም ውሃ ይስጡን። ከዚያም በኋላ የእኛን ፊትና ከንጉሱ መብል የሚበሉትን የብላቴኖችን ፊት ተመልከት። እንዳየኸውም ሁሉ ከባሪያዎች ጋር የወደድከውን አድርግ አለው ይላል። እንጸልይና እንካፈላለን። እግዚአብሔር አምላካችን ሆይ በጌታችን በኢየሱስ ክርስቶስ ስም ስለዚህ ጊዜ ስለዚህ ሰዓት እናመሰግንሃለን። ስለ ብዙ ምሕረትህ ስለ ብዙ ቸርነትህ ስም ብሩክ ይሁን። ስለ ሰጠህን ጊዜ እጅግ አድርገን ከፍ እናደርግሃለን። አሁንም በቃልህ እውነት ምከረን፣ ገስጸን፣ አስተምረን። የሚረባንን የሚጠቅመንን ለሕይወት ዘመን የሚያስኬደንን ስንቅ የሚሆነንን እንድትሰጠን እንለምንሃለን። አቤቱ ጊዜውንና ሰዓቱን እኛነታችንን ሁሉ አንተ ተረከብ። በሁሉ ላይ አንተ ብቻህን ጌታ ሁን። በኢየሱስ ስም አሜን። በዚህ ባነበብኩላችሁ ክፍል ስንመለከት ምርኮኛ ሆነው ስለሄዱ ሰዎች ነው የሚናገረው። የባቢሎን ንጉሥ እስራኤላውያንን ወሮ በጦር አሸንፎ የሚገለውን ገሎ የሚማርከውን ማርኮ ምን አደረገ? ወደ ምድሩ ወሰደና በጣም የሚገርመው ነገር ንጉሱ ከምርኮኞች መካከል ምርጫ አደረገ ይላል። በጣም መልካም የሆኑ ጥሩ ስነ ምግባር ያላቸው እውቀት ያላቸው አስተዳደጋቸው በመልካም የነበሩ ሰዎችን ምን አደረገ? ለራሱ መረጠ ይላል እና ከዛም በኋላ ያሳድጋቸው ዘንድ በጠባቂ በጃንደረባው እጅ ስር ምን አደረጋቸው? ሰጣቸው። ከነኚህ መካከል ዳንኤል ነበረ፣ አናንያ፣ ሲድራቅና ሚሳኤል እናውቃቸዋለን አይደል? እነሱ ሰዎች በጣም የደመቀ ታሪክ በዳንኤል መጽሐፍ ውስጥ ያላቸው ሰዎች ናቸውና እነኚህ ሰዎች ናቸው የተመረጡት። እነኚህ ሰዎች ያው በእኛ ዘመን ቋንቋ ምንድን ነው የሚባሉት? ዲያስፖራ አይደል? እንደኛ በሰው ምድር አይደል? በሰው ምድር አይደል ያለ ነው። ግን እነሱ ወደው አይደል? እኛ ወደን ነው የመጣ ነው አይደል? እነሱ ግን ሳይወዱ ምን ተደርገው ነው የመጡት? ተማርከው ተሸንፈው
በቃ በግዞት ተይዘው የመጡ ሰዎች ናቸውና አብረዋቸው የነበሩ ሰዎች ምርኮኛ የሚል ስም ተሰጥቷቸው በሆነ መንደር ነው ያሉት። እነሱ ግን ምን ተደርገዋል? ተመርጠው በንጉሥ ፊት ይቆሙ ዘንድ እድል አግኝተው ማንም ላያገኘው የሚችለው እድል ምን ያደርጉ ያገኙ ሰዎች ናቸው። በጣም እድለኛ እየተባሉ በሌሎች ዘንድ ምን የሚደረጉ የሚቆጠሩ ሰዎች ናቸው። እነዚህ ሰዎች አሁን በነበሩበት እድሜ ሲባል የ16 የ17 ዓመት ጎረምሳ ልጆች ናቸው እና በአይሁድ ባህል ደግሞ 12 ዓመት እስኪሆን ድረስ በጣም በአይሁድ እምነት በእግዚአብሔርን መፍራት እግዚአብሔርን ማወቅ የሚባለውን ነገር በደንብ ኢኩፕድ የሚደረጉበት ነው። ትዝ ይላችኋል አይደል? ኢየሱስ 12 ዓመት ሲሆነው በቤተ መቅደስ ገብቶ ከካህናት ጋር ምን ያደርግ ነበር ይላል? ይነጋገር ነበር ይላል አይደል? በጣም ከባድ የሆነ ጥያቄ ይጠይቃቸው እንደነበረ ምናምን እና ያስደንቃቸው እንደነበረ ሁሉ ይነግረናልና ሆን ብሎ ነው ያንን እድሜ የሚጠቅሰው። አንድ አይሁድ ልጁን ሲያሳድግ እስከ 12 ዓመት ደረሰ ማለት በደንብ ግራጁዌት ያደርጋል። በጣም ብዙ ነገሮችን ምን ያደርጋል? በደንብ ግራጁዌት የሚያደርግበት ጊዜ ነው እና እነኚህ ልጆች በጣም ኢኩፕድ ናቸው። በጣም በጥበብ አድገዋል። እግዚአብሔርን በመፍራት አድገዋል። ስለ እግዚአብሔር ብዙ ነገር ተነግሯቸው አድገዋል። እግዚአብሔር ኪዳን ጠባቂ ነው፣ ሕዝቡን ከባርነት ቤት አውጥቷል ምናምን እየተባሉ ያደጉ ሰዎች ለምን አልፈው ተሰጡ? ለባርነት። እና በጣም ኤክስኪውዝ አላቸው እግዚአብሔርን ላለማምለክ፣ እግዚአብሔርን ዞር ብለው ላለማየት፣ በእግዚአብሔር ለመከፋት፣ ከእግዚአብሔር ጋር እንደ ጥለኛ ለመኖር በደንብ ኤክስኪውዝ ያላቸው ሰዎች ናቸው። እና ግን በጣም የሚገርመው ነገር የንጉሥን ግብዣ ግን ምን ያደረጉ ሰዎች ነበሩ? የናቁ ሰዎች ነበሩ። ስለ እግዚአብሔር የንጉሥን ግብዣ ምን ያደረጉ? የናቁ ሰዎች። ንጉሡ ቅድም እንዳልኳችሁ ለሱ እንዲያድጉለት ምን አደረገ? በጠባቂ ስር አስቀመጣቸው። የባቢሎንን ጥበብ፣ የባቢሎንን እውቀት፣ የባቢሎንን አስተሳሰብ፣ የባቢሎንን ባህል ይዘው እንዲያድጉለት እና በሱ ፊት እንዲቆሙ። ዝቅ ብሎ ስንሄድ ዳንኤል ግን በልቡ አሰበ ይላል። ምንድነው ያሰበው ብለን ስናይ በንጉሥ ቤት እየኖረ ለንጉሥ አላድግም አለ። የማድገው ለማን ነው? ለእግዚአብሔር ነው። ተወራረደ። እንዳይረክስ ምን አደረገ ይላል? አሰበ። በንጉሥ የቀረበለትን ግብዣ አወዳድሮ ከመንፈሳዊው ነገሩ ጋር አስተያይቶ ምንም እድል ቢመስል ለሌሎች ምንም ለሌሎች እንደ ቶምቦላ ወይም እንደ ትልቅ ዕጣ የሚቆጠር ነገር ቢሆንም እሱን ግብዣ ግን ምን ላለማድረግ፣ ላለመቀበል፣ ላለመርከስ ራሱን ምን አደረገ? ለየ። መንፈሳዊነት ውሳኔን የሚጠይቅ ነገር ነው። ከዚህ ውስጥ ምን ስናወጣ መንፈሳዊነት ቁርጠኝነትን፣ ወሳኝነትን የሚጠይቅ ነገር እንደሆነ እንመለከታለን። ምንድነው የሚያካብደው ሊያስብል ይችላል አይደል? ምንድነው? ምግብ ነው። በዚህ ዘመን የሚባለው እንደሱ ነው አይደል? አታካብደው አይደል? እሱ ግን አይሰማም። ምክንያቱም ከመብሉ ጀርባ መብሉ የሚወክለው ማንነት አለ። እሱ ደግሞ የሚወክለው ማንነት አለው። ያደገበት፣ ይዞት የመጣው፣ የሚያመልከው፣ የሚከተለው እግዚአብሔር ያለው ሰው ነው እና ምን አደረገ? አልቀበልም አለ። የነ ዳንኤል ፈተና ሲጀምር በስደት በምናምን አይደለም የጀመረው፣ በምቾት ነው።
አንዳንድ ጊዜ እንደምናስበው ፈተናዎች ወደ ህይወታችን የሚመጡት የሆነ አፍጠው እኛን ሊጎዱ መስለው ምናምን ላይሆን ይችላል። በምቾት መፈተን ይኖራል። እንዳውም በዚህ ዘመን ያለው ነገር እሱ ነው። እውነትን እንድንለውጥ የሚያደርግ ፈተና አይደል? የያዝነውን እውነት ሊያስጥል በሚችል ነገር ነው በዚህ ዘመን እንዳውም ያለው ፈተናና ዳንኤል እሱን ነው ያለፈው። በቃ አሰበ በልቡ። እግዚአብሔር እንድናስብ ይርዳን። ቆም ብለን እንድናስብ፣ እንድናመዛዘን፣ እንድናስተያይ የቀረበለትን ነገር፣ የቀረበለትን ምርጫ፣ የቀረበለትን የሚጠቅም ነው፣ ሌላ ሰው እኮ የሚፈልገው ነው፣ የሚሻል ነው። አሁን መቼም በዚያ ዘመን እነሱ የናቁትን ነገር ሌላው ሲያይ ምን እነኚህ ሰዎች ጤነኛ አይደሉም ወይ አይደል የሚያስብል ነው። ጤነኛ አይደሉም ወይ? እዛኛው እኮ መንደር ምርኮኛ ተብለው የተቀመጡ አሉ። እነሱ ማያገኙትን የንጉስ ማዕድ ነው የቀረበላቸው። ትዝ ይላችኋል አይደል? ሙሴ ማንም የማያገኘው እድል አይደል? ለሞት አልፎ የተሰጠ የነበረ ሰው እግዚአብሔር በንጉስ ቤት አስገብቶት ያደገ እና የሱ ዘመዶች የሱ ዘሮች ምን እየተደረጉ ነው? ጀርባቸው እየተገረፈ ምን ያደርጋሉ? ጡብ ይሰራሉ፣ ይገነባሉ። እሱ ግን የንጉስ ልጅ ተብሎ የነገ መንግስት ወራሽ፣ አልጋ ወራሽ እየተባለ የሚኖር ሰው ምርጫ አደረገ። ስለ እግዚአብሔር ይለናል የዕብራውያን ጻፊ አይደል? ስለ እግዚአብሔር የግብፅን ምቾት የንጉስን ልጅነት ምን አደረገ ይለናል? ናቀ። እምቢ ብሎ ወጣ። ይህ ሰውዬ ጤነኛ አይደለም ወይ? ያዙት፣ ዘመድ የለውም ወይ የሚያስብል ነው። ግን እሱ ስለ እግዚአብሔር የሚበልጥ የሚመስለውን ነገር በዓለም የከበረ የሚባለውን ነገር ምን አደረገ ይለናል? ተወ። ስለዚህ ዳንኤል እነኚህን የህይወት አቋሞች ይዞ በቃ ተነሳ። ምን ላለማድረግ? ላለመርከስ ምን አረገ? አሰበ። የሚኖርበትን የህይወት ስርዓት ካለው እግዚአብሔራዊ ህይወት ጋር ምን አደረገው? አወዳደረውና ምን አደረገ? ናቀ። ቅድም እንዳልኳችሁ መንፈሳዊነት ምንን ይፈልጋል? ቁርጠኝነትን ወይም ውሳኔን የሚፈልግ እንደሆነ ከዚህ ክፍል እንመለከታለን። ቁርጠኝነት የሚፈልግ ህይወት እንደሆነ፣ የምንወስንለት ህይወት እንደሆነ፣ የማንወራረድበት ህይወት እንደሆነ፣ በምንም ነገር የማንለውጠው ህይወት እንደሆነ ከዚህ ምን እናደርጋለን? እንመለከታለን። ድፍረት የሚጠይቅ እንደሆነ፣ የንጉስ ትእዛዝ እኮ ነው። ምን ታደርገኛል? ታስገድሉኛላችሁ አለ ጃንደረባው አይደል? ኖ ፈትነን በቃ ሳንሆን የምናመልከው አምላክ ይሄንን ሳያደርግ ቀርቶ ከሆነ በቃ የምታደርገውን ነገር ምን ታደርጋለህ? ታደርጋለህ። እግዚአብሔር ለቆረጡ ለሚወራረዱ ሰዎች ማዳኑን ምን ያደርጋል? ይገልጣል። የነ ዳንኤል እቺ ትንሽ የምትመስል የህይወት ውሳኔ አው ምግብ ተወ አልተወ ምናምን ተብሎ ምን አካብዶ ነው እንጂ ተብሎ የሚታሰበው ነገር ላይ የጨከነው መጨከን እዚህ ምዕራፍ 1 ላይ ያለ የህይወት ውሳኔ ለምዕራፍ 3ቱ ድል አዘጋጀ። ወገኖቼ እዚህ ትንንሹ ነገር ላይ የማንወስነው ውሳኔ ትልልቁ ነገር ላይ አቅም እንዳናገኝ ያደርገናል።
እነ ዳንኤል እዚህ ጋር መወሰን ባይችሉ ኖሮ በእሳቱ ፊት መወሰን አይችሉም። እዚህ ጋር ያልተገነባ ማንነት በእሳት ፊት የሚቆም ማንነት ማግኘት አይቻልም። ስለዚህ ትንንሽ በሚመስሉ ነገሮች ላይ የምንወስናቸው ውሳኔዎች ለትልልቅ ነገሮች ምን ያደርጉናል? ያዘጋጁናል፣ ያበቁናል። ምዕራፍ 1 ሳይኖር ምዕራፍ 3 የለም። ምዕራፍ 1 ሳይኖር በአንበሳ ጉድጓድ ሳይበሉ ማደር የለም። ብዙ ጊዜ ትንንሹን ነገር ንቀን ጥለን ትልቁን ነገር ነው የምንመኘው። እዛ ጋር መድረስ የሚቻለው ትንንሽ የሚባሉ ነገሮች ላይ የምናደርጋቸው የህይወት ምንድናቸው? ውሳኔዎች። ይሄንን ፕሪንሲፕል ያስተምረናል የዳንኤል መጽሐፍ። ትንሽ የሚመስሉ ነገሮች ላይ የምንወስናቸው ውሳኔዎች ትልቅ የሆነው ነገር ሲመጣ ሳናውቀው የፈረጠመ ጉልበትና አቅም አግኝተን እንገኛለን። ለትንንሽ ነገር የሚሸነፍ ሰው ለትልቁ ነገርማ እንዴት አይደል? ትንንሹ ነገር ላይ ያልታመነ ሰው ለብዙ ነገር ሊሾም አይችልም አይደል? መጽሐፍ ቅዱስም የሚነግረን በጥቂቱ የታመነ ምን ያደርጋል? በብዙ ይሾማል። ስለዚህ እነ ዳንኤል በቃ እንትን አላደረጉ፣ ፈትነን አሉት። ይሄ ጉዳይ ለኛ የሚገባ አይደል። ቅድም እንዳልኳችሁ ነው፣ ምግብ ነው ምንድን ነው ምናምን ሊባል ይችላል። ግን ያ ምግብ ባቢሎናዊነትን፣ ዓለማዊነትን፣ የእግዚአብሔር ያልሆኑ ሰዎች የህይወት ፕሪንሲፕልን ምን የሚያደርግ ነው? የሚወክል ነው። ዛሬም በዚህ ዘመናችን ብዙ ነገሮች አሉ አይደል? እንዳትጸልዩ እንባላለን እንዴ? እንዳትጸልዩ ምናምን የሚለን አለ? የለም። ግን ሲስተማቲካሊ ምን እንደረጋለን? እንዳንጸልይ ቢዚ የሚያደርግ ነገር ይመጣል። ምርጫ ነው። ምርጫ አይደል? ኖ ይሄ የእግዚአብሔር ነው። የተለያዩ ምቾት የሚሆኑ ነገሮች ይመጣሉ። የዘንድሮ ፈተና ምቾት ነው አይደል? ምቾቶቻችንን ላለማስነካት ስንል የእግዚአብሔርን ነገር ምን ማድረግ ነው? አንድ ሰው ምን አላሉ? ጌታ ሆይ ላሜ ስትወልድ አንዷ ያንተ ናት ብሎ ተሳለ እና 2 ተወለዱ እና ማደግ ጀመሩ እና አንዷ ሞተች። የትኛው የሞተች ይመስላችኋል? ስትሞት ግን ሰውየው ምን አለ? የጌታ ሞተች አለ። በዚህም ዘመን እንደዚህ ነው የምንሆነው አይደል? ከኛ ጊዜ ይልቅ የጌታን ጊዜ አይደል አሻምተን የምንጸልይበትን ጊዜ ለሌላ ነገር አሻምተ ነው ዋች እያደረግን ያለነው ሙቪ ቢኖር እንኳን ምን ማድረግ አንፈልግም፣ ማቋረጥ አንፈልግም። ከዛ ግን ደግሞ 10 ላይ ደግሞ መተኛት አለብን። ምክንያቱም ጠዋት ምን አለን? ስራ እንሄዳለን። ስለዚህ ብለን ምን ፈልገውን ከጨረስን በኋላ እንግዲህ ያው ጌታ ሆይ ታውቃለህ በጠዋት ነው የምነሳው ብለን ምን እናደርጋለን? የጌታን ጊዜ ለምንፈልገው ነገር ሰተን ዞር እንላለን። መንፈሳዊነት ምን ይፈልጋል? ቅድም እንዳልነው ዲሲፕሊን አይደል? ዲሲፕሊን በስራችን በምናም ማየት እንችላለን አይደል?
ቁጭ ብለን እያየን መቼም እደርሳለሁ ስራ እደርሳለሁ ትምህርት ቤት እንላለን እንዴ? ስመለስ ምን አደርጋለሁ እቀጥለዋለሁ ብለን ነው አይደል አቁመን ፖዝ አድርገን የምንሄደው። ልክ እንደዛ መንፈሳዊነትም ምን ይፈልጋል? ዲሲፕሊን ዲሲሽን ይፈልጋል። እና ይህንን ፕሪንሲፕል ይህንን ዲሲሽን ነው በእነኚህ ሰዎች ህይወት ውስጥ የምናየው። በቃ እኛ ምንድነን? የእግዚአብሔር ተመልከቱ ምዕራፍ 6 ምናምን ላይ ስትደርሱ የዳንኤል መጽሐፍ ላይ ንጉሱ አንድ ትእዛዝ አወጣ። ማንም ሰው ከጓደኛውም ከጎረቤቱም ከአምላኩ ምን አይበል እንዳይለምን፣ የሚፈልገውን ነገር ሁሉ ከንጉስ ያገኛል። ስለዚህ መጸለይ ምን አይልም አይቻልም። ታዲያ ተገኝቶ ነው እንዴ የምትፈልጉትን ነገር ሁሉ ፕሮቫይድ የሚያደርግ? አትስሩ አንድ ወር ማንም ሰው ስራ እንዳይሄድ የሚያስፈልገውን ነገር ሁሉ ይጠይቀኝ ቢል መንግስት ተገኝቶ ነው አይደል? እንደሱ እኮ ነው እኮ የተባለው እኮ። ማንም ሰው ከጓደኛውም ከሰውም ከምናምንም ምን እንዳይል ከአምላኩም እንዳይለምን፣ አያስቸግር አምላኩንም። እኔ ንጉስ ምን አደርጋለሁ? ፕሮቫይድ አደርጋለሁ። በቃ ከንጉስ ነው መለመን ከንጉስ ነው መጠየቅ ሲባል ኖ አልወራረድም፣ አልደራደርም። በዚህ ጉዳይ ምን አላረግም? አልደራደርም። አምላክ የሚፈለገው ስጠኝ ለማለት አይደለም። የኔና የአምላክ ፌሎሺፕ ቦታ ነው ያ። ስለዚህ ፌሎሺፔን ምን አላስደርግም? አላስነካም። ሲለምን የተገኘ ግን ምን ተብሏል? በአንበሳ ጉድጓድ። ይሄንን ሁሉ ነገር ጥሶ እንዲሄድ ያደረገው የትላንትናው ምኑ ልምምዱ። ወገኖቼ መንፈሳዊነት ዕለት ዕለት ራሳችን ምን የምናደርገው ነው? የምናስለምደው። ለዛ ነው ለጢሞቴዎስ ጳውሎስ ሲነግረው ምን አለ? ራስህን እግዚአብሔርን መምሰል ምን አስደርግ? አስለምድ። ኦቨርናይት የሚመጣ መንፈሳዊነት የለም። የሆነ ትላንትና ማታ ዋው ጠዋት ሲነጋ እንዴት አይነት የተቀየረ ሰውዬ ምናምን እንደሱ አይነት ምታት የለም መንፈሳዊ ቤት ውስጥ። መንፈሳዊ ነገር ምንድነው? ራስን ምን ማድረግ? ዕለት ዕለት በማስለመድ የሚመጣ ነገር ነው። በነ ዳንኤል ህይወት እሱን ነው የምናየው። በቃ ጥቂት በምትመስለው ትንሽ በምትመስለው ነገር ኖ አንረክስም። ለእግዚአብሔር ራሳችንን እንቀድሳለን። ዛሬ እኮ ይሉንታ ይዞን አብረን እንተባበራለን ሁሉ እኮ አይደል? በሆነ ነገር ወንድም ሲታማ ባናማ እንኳን እንሰማለን። ኖ ይሄ ልክ አይደለም፣ ለምን ፊት ለፊት አታናግረው ምናምን እንኳን ብለን እኮ አንልም። ይሄ ልክ አይደለም፣ ይሄ ኃጢአት ነው ብለን ሰዎችን ፊት ለፊት ለመናገር ድፍረቱ የለንም። ራሳችንን እያስለመድን ከመጣን ግን ምን እናደርጋለን? ኮንፍሮንት አድርገን መቆም እንችላለን። እና ዳንኤል ትንሽ በምትመስለው ነገር ጀመሩ። ትልቅ የሚባለው ቦታ ላይም እግዚአብሔር በእነርሱ ምን አላረገም? አላፈረም። ቆመው ተገኙ። ሰው ሁሉ ወድቆ ሲገኝ ቆመዋል። 3 ሰዎች ያልሰገዱ አንጠልጥለው እሳት ውስጥ ሲከቷቸው እግዚአብሔር አብሮ ገባ። በምንወስነው ውሳኔ ላይ እግዚአብሔር አብሮን ይቆማል። የወሰኑ ሰዎችን እግዚአብሔር ምን ያደርጋል? ያከብራል። ውሳኔን ያከብራል እግዚአብሔር። ከዛ የነ ዳንኤል አምላክ የነ ሲድራቅ አምላክ የነሱን አምላክ ያላመለከ ተብለው ሲጮህ፣ ሌሎች እኮ አሉ አይሁዳውያን ሰግደዋል። እግዚአብሔርን ያስከበሩት እግዚአብሔርን ያስጠሩት ግን ምን ያደረጉት ናቸው? የቆሙት ያላመቻመቹት፣ ኮምፕሮማይዝ ያላደረጉት። እኔ ምን ጨነቀኝ? በልቤ እግዚአብሔርን ነው እሱ የልቤን አያይ፣ እኔ እንደዚህ ማለቴን ነው የሚያየው ምናምን።
ብለው ቢሉ ኖሮ አያችሁ ምን አይነት ጎልደን የሆነ ኦፖርቹኒቲ ሚስ እንደሚደረግ። እግዚአብሔር ከምድር ጫፍ እስከ ምድር ጫፍ እንዲህ በንጉሥ ትእዛዝ የነሱን አምላክ የማያመልክ ቤቱ የጉድፍ መጣያ ይሁን የሚባል አዋጅ እስኪወጣ ድረስ ያደረጉት በሚታይ መልኩ ቦልድ ሆኖ ምን ስላደረጉ ነው? ስለቆሙ። ስለዚህ በዚህ ዘመን ዓለም ብዙ ግብዣ እንደ ባቢሎኑ ንጉሥ ለእኔና ለእናንተ አላት። ግብዣ፣ የክብር ግብዣ፣ የምቾት ግብዣ። ጸሎታችንን፣ ለእግዚአብሔር ያለንን ኮሚትመንት፣ ለእግዚአብሔር ያለንን መሰጠት፣ ለእግዚአብሔር ያለንን ጊዜ የሚጋፋ ይዘጋጅላችኋል። ዘጋ አርጋችሁ በእግዚአብሔር ፊት ለመሆን ከእግዚአብሔር ቃል ጋር አብራችሁ ለመሆን ስታስቡ ደዋይ አይ ይሄ ጊዜ የጌታ ነው። ማን ጀግና እንደሱ ይላል? ይሄ የጌታ ነው አላስነካም የሚልን ትውልድ እግዚአብሔር ይፈልጋል። የዓለምን ግብዣ የሚንቅ እነኚህ የንጉሥን ግብዣ የናቁ የሰማዩን ግብዣ ያከበሩ ስለ እግዚአብሔር ከንጉሥ በጣም ከተንጣለለው ከዚህ ታይቶ ብፌ ይልቅ ምን ይመረጡ? መቆርጠም፣ ውሃ። ዛሬ ብዙዎቻችን ስጋት ኦፖርቹኒቲዎቻችንን ምን ለማድረግ ነው? ሚስ ያለ ማድረግ አይደል? ምቾት የሚመስል ነገር ዓለም ፊት ለፊታችን መናቅ መነቀፍ ስለማንፈልግ ስለ ጽድቅ መጨከን ያቅተናል። እግዚአብሔር ግን በጥቂቱ የሚጨክኑ ሰዎች በብዙ ምን ያደርጋል? ያሾማል፣ ያከብራል። ዳንኤል በለጠ ይለናል። ካሉት ሁሉ ምን አደረገ? በለጠ። ለምን ሲባል ታምኗላ። ለእግዚአብሔር ነው ማድገው ብሏላ። ሙሴ በንጉሥ ቤት ለእግዚአብሔር ነው ያደገው። ንጉሡ እኮ እየኮተኮተ የሚያሳድገው አልጋ ወራሽ ብለው ነበር አይደል? እሱ ለእግዚአብሔር አደገ። ዛሬም እግዚአብሔር ለእርሱ እንድናድግ ይፈልጋል። እንጸልያለን። ግብዣችንን እንፈትሽ። በዙሪያችን ያለውን ነገር ግን እንድንጨክን፣ እንድናድግ፣ እንድንወስን እግዚአብሔር ይፈልጋል። የጨከኑትን የሚያከብር ጌታ አለ ወገኖቼ። የዘላለም አምላክ ልዑል እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እንባርካለን። አንተ እውነተኛ አምላክ ነህ። ራስህን አለ ምስክር አትተውም። ባናመልክህም አንተ አምላክነትህ አይሻርም። ይልቁን በዚያ ውስጥ ለኛ እድል እየሰጠህን ያለኸው አንተን በማክበር ውስጥ ክብራችንን አኑረሃል።
አንተን በመፍራት ውስጥ ክብራችንን አስቀምጠሃል። ጌታ ሆይ እባክህ በማስተዋል እንድንራመድ እርዳን። የበለጠውን የተሻለውን እያሰብን አንተን በመውደድ አንተን በመፍራት አንተን በማምለክ ውስጥ ያለውን ያንተን ዘላለማዊውን ነገር አስበን መጨከን እንድንችል እንድትረዳን እንለምንሃለን። አቤቱ የጨከነ ሕይወት ስጠን፣ የቆረጠ ሕይወት ስጠን። እግዚአብሔር የዘላለም አባት ሆይ መንፈሳዊ ጨካኝነትን በልባችን ውስጥ እንድታኖር በኢየሱስ ስም እንለምንሃለን። እንደነኚህ ብላቴኖች እግዚአብሔር የዘላለም አባት ሆይ ተወራርደን እንድናከብርህ እምቢ ብለን አንተን እንድናሳይ እንድትረዳን እንለምንሃለን። አቤቱ ለእኔም ለወገኖቼም በዚህ ምሽት ይህንን እውነት ስለሰጠህን፣ ስላስተማርከን፣ ስለነገርከን እናመሰግንሃለን። ከቃልህ ጋር ጸጋንና አቅምን ስጠን። መጨከን እንድንችል አስችለን። ሁሉ ለክብሬ ይሁን በኢየሱስ ስም አሜን።